ምንድነው የሚለው በሙሉ ሸኔዎቹ ናቸው የመጡት። ይሄ ሱሉልታ ጋር እስከ ሰላሌ ድረስ የሚዘርፉት አማራ ፋኖ የሆነ ቦታ ሲያጠቃቸው የሆነ ቦታ ሲጠቁ በሱሉልታ በኩል አማራን የተባለውን ሹፌር የሚገሉ የሚያግቱ የሚዘርፉ ይሄ ተፈቀደላቸው ናቸው የመጡት። ጸጉራቸውን ተመልከቱ፣ ምናቸውን ተመልከቱ፣ ምናቸውን አሁን በኋላ ማሳያቸዋለሁ። የመጡት እነሱ ናቸው። ይሄ ፕላን ቢ የተዘጋጁ ናቸው። ስለዚህ አሁን ምንድነው የሚሉት እንትን ፋኖ ውስጥ የገባችሁ ምን አባታችሁ ነው የታባታችሁ ምናምን። እስቲ ቆይ አንዴ ልስማው። ቀጥል። ጠፋኝ እኮ ነው ኦሮምኛው ጠፋኝ። ማለት ደም ዴቪስ ሰባኬ ወራ ፋኖ ጀለገልቴ የታባህንስና ፋኖ ውስጥ የገባችሁ ፋኖ ስር የገባችሁ ምናምን ነው። አሁን ጃዋር የሚከሰሱት የፋኖ ደጋፊ ሆነዋል፣ ቅብጥሮ ምንትስ ሆነዋል ምናምን ነው የሚለው። ይሄ ሸዋው ኢምፓየር ማለት ነው። ጃዋር የከሰረ ሰው ነው። ጃዋር ፋኖ መጣ አልመጣ የሚጨምርለት ነገር የለም። ግንስ ዋናው ዓላማው መስደብ ነው። አማራን መስደብ፣ ሌላውን መስደብ ምናምን እና ሌሊቱ ሙሉ እንዲህ ነው ሲሰደብ ያደረው አማራ ማለት ነው፣ ፋኖ ማለት ነው። ሌሊቱ ሙሉ እንዲህ ነው ሽመልስ አብዲሳ ምናምን የተመሰገኑት። እነሱ ግን ጴንጤዎች ናቸው፣ ዋቄፈታን አያመልኩም። እነዚህኛዎቹ ደግሞ ያው ዋቄፈና ናቸው። ስለዚህ ስለተደረገላቸው ነገር ፈጣሪ ስለሌላቸው ዋቀ ጉራቻም ስለሌላቸው ይህን ድል የሰጣቸው ይህንን እንጀራ የከፈቱላቸው አማራውን አቀጭጨው ትግሬውን ፈጭተው እንደ ትግሬ የተፈጨ የለም። በእውነት እንደ ትግሬ 1 ሚሊዮን ትግሬ ነው የሞተው ነው ሞትን የሚሉት ትግሬዎቹ እንደዛ ነው። ተፈጭተው ዱቄት ሆነው ዱቄት ራሱ ሽመልስ ማነው አብይ ብሏል። ዱቄት አምጥተን አምባሻ ልናደርጋቸው አንችልም እስኪል ድረስ ማለት አማራውን አሁን ዱቄት እያደረጉት፣ ኦሮሞ ደግሞ ያው ኦሮሚያ እያበበ ነው። አዳሪ ትምህርት ቤቱ ኢንቨስተሩ ኢንቨስትመንቱ ስንዴ ምናምኑ እንትን እያለ ነው ማለት ነው። እስቲ ምንድነው ያለው ነው ያን ያደረከው ያላችሁ እንደሆነ ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ መንግስታት። ይሄ እንግዲህ ውለታው ነው። ቤተ መንግስት ያኔ መንግስት ግልበጣ ሊደረግብኝ ወታደሮች መጡ ያለ ቀን ለምንድን ነው ተብሎ በፓርላማ እንደተጠየቀ ሆኖ የመለሰው ነው። ምክንያቱም አዲስ አበባ ያለው ህዝብ የሚያውቀው የለም፣ 4 ኪሎ የሚያውቀው የለም። ግን ሰበታ ሱሉልታ ምናምን ያሉት መንግስታችን ተነካ ብለው ፈረሳቸውን ጭነው ወደ 4 ኪሎ እየመጡ ነበር። ህዝብ ሊያልቅ ነበር እና እሱ ተዝናንቶ ይቅርታ ጠይቆ አብርዶ ሸኛቸው በመንፈስ ስለሆነ። ልክ እናቱ እሱ ኤርትራ ያለ አልሞተም እንዳሉት እዚህ ኦሮሞ ሰበታ ሱሉልታና ፉሪ ያሉት ኦሮሞዎች ደግሞ በመንፈሳቸው አብይ ሲገለበጥ አይተው መጡ እና ለዛ ነው እንዲህ የሚሉት ነው የሚሰደበው። እሬቻው ጋር ሄዶ የሚረገመው አማራ ነው። ጥሩነህ እንኳን ማነው ተመስገን ጥሩነህ እንኳን ያው በአያት ኦሮሞ ነኝ ነው የሚለው፣ ከወለጋ የመጡ ናቸው ይባላል ቤተሰቦቹ። እሱ እንኳን እንደ ኦርቶዶክስነት ተሰምቶት ያደረገው ነገር የለም። ኢሬቻ የምስጋና ምናምን ይላል። እንስማው። ኢሬቻ የሰው ሃይማኖት ውስጥ አትግባ። ተመስገን ቀጥል፣ ስማው። እና እንግዲህ የኢሬቻ በዓሉ እምነቱ የሚፈቅደው ይሄ ነው፣ የመንግስታዊ ሃይማኖት ስለሆነ። አሁን ዋቄፈናዎቹ ይሄንን አይፈቅዱም። በእውነት እኔ የሚፈቅዱ አይመስለኝም። የሄዱባቸው እንጂ የመጡበት አይመስለኝም። ነገር ግን አሁን የአማራ ፋኖ የሾላ ፍሬ አይደለም። የአማራ ፋኖ እንዲህ ጡዞ የመጣውን አባታችን ተማርኳል ያሰኘዋል። ያው ቅድም አይታችሁታል፣ ሲናገርም ሰምታችኋል። በቀደም ዕለት ሲናገሩ ነበር። እኔ ሞትቼ ነው እንደዚህ ሆኜ ነው ምናምን ሲል ነበር። እሱ ሌላ ቀን አቀርብላችኋል። እንዲህ ፎክሮ ይሄዳል። ግን አማራ ደግሞ ሩሩ ነው። እውነት እየደወለ ልብሳቸውን እያጠበ ሰውነታቸውን እያጠበ
ለእናታቸው እየደወለ 8000 ብር በእጅ እየሰጠ መታወቂያ አውጥቶ ልብስ ቀይሮ ይልካቸዋል። ከዛ እዚህ ፋኖ ሌባ ነፍሰ ገዳይ ነው እንደዚህ ነው። ትክክል አይደል? የትምህርት ጉድለት ነው። የጥላቻ ስብከት መብዛት ነው። ፋኖ በዚሁ መቀጠል አለበት። አማራ በዚሁ መቀጠል አለበት። ጉልበቱን ማፈርጠም አለበት። ኢኮኖሚውን ማፈርጠም አለበት። ይሄ ለኢሬቻ እየወጣ ፋኖ ሌባ ምናምን ብለው ሲመጣ እንዴት እንደሚሰርቀው ማሳየት አለበት። አስተማሪ ቅጣት መጥፋት አለበት። ያው እንግዲህ ዘመነ ካሴ ካልተቃወማችሁ፣ እስክንድር ካልተቃወማችሁ በኦሮሚያ ውስጥ የምትኖሩ አማሮች ይጋፋባቸዋል። ይህም ማለት ነው ፋኖ እያሸነፈ ከመጣና የማትቃወሙት ከሆነ እናንተን እኛ እናርዳለን፣ እንገፋለን፣ እንዘርፋለን፣ እንሰርቃለን፣ እናሰድዳለን፣ እንገላለን ነው። ሌላ እንጨፈጭፋለን ነው። ሌላ ነገር የለም። ያ ነገር የለም። ባልታጠቁ ህፃናት፣ ባልታጠቁ ልጆች፣ ባልታጠቁ ነገሮች ላይ ይሄ እና አብይ አህመድ ያቀረቡት ፕላን ነው። እነዚህ ልጆች ገንዘባቸው ባይኖራቸው ምንድን ነው የሚመጡት? ይኸው አሁን እንትንን የያዘው ማን ነው? የምድር ባቡሩን የያዘው ማን ነው? የምድር ባቡሩን የያዘው የምዕራብ ሸዋው ታከለ ኡማ ነው። ወርቅ ላይ ነበረ፣ አፈር ከደች ያበላ። አሁን ከወርቅ ላይ ከንቲባ ነበረ፣ ከዛ በኋላ ወርቅ ላይ፣ ከዛ አሁን ባቡር ላይ ሄዷል። ምንድን ነው ያለው? ይኸው እንደምትመለከቱት የኢትዮ ጅቡቲ ባቡር ለ10,000 የኢሬቻ በዓል ተሳታፊዎች ነፃ አገልግሎት እንደሚሰጥ ተገለጸ ይላል። ይሄ ለረመዳን የለም፣ ለመስቀል የለም፣ ለጥምቀት የለም። ለኢሬቻ ግን የኦሮሞ የፖለቲካ ሃይማኖት ስለሆነ ሰዎች መተው እዛ ካልታዩ ስለማይደምቅ መኪና በማይገባበት ቦታ ባቡር ሄዳችሁ ተሳፍራችሁ ነው። ደብረ ዘይትም ስትሄዱ በባቡር በምን ወደ አዲስ አበባ በምን ወደ ሀገር ሄዳለሁ አትበሉ። በቃ የሀገሪቷ ኢኮኖሚ በሚችለው መጠን ፋብሪካ መክፈት ሳይሆን እናንተን ላይ ኢንቨስት እናደርጋለን። አሁን የኦሮሞ አርቲስቶች አሁን ደግሞ ሰሞኑን ኦሮሞ ይሆናሉ። ኢትዮጵያ ሲሉ የከረሙት እነ ብርሃኑ ማን ነው የሚባል እኔ እንኳን ብርሃኑ አይደለም ታደለ ሮባ ምናምን አሁን በቃ ኦሮሞ ሆነዋል። ኦሮምኛም እየተለማመደ ነው አሉ። ዘመኑ የነሱ ሆኗል። ቢዝነሱ ምኑ በትግሬዎቹ ይቀኑ ስለነበረ አሁን እነሱ ናቸው የሚሆኑት። ስለዚህ ትራንስፖርት ነፃ ነው፣ የከተማ አውቶቡስ ነፃ ነው፣ ምናምን ነፃ ነው። በቃ አለቀ። ከዛ አምጥተው እዚህ ያፈሷቸዋል። አሁን ይሄ ከክፍለ ሀገር መምጣታቸውን የምታዩት መስቀል አደባባይ ላይ ማምሸት አይቻልም። መስቀል አደባባይ ላይ በዓል ካልባናቻል እነሱ ግን ሳሩ ላይ እንደዚህ ይተኛል። እኔ ያሳዝነኛ ኦሮሞ በጣም ነው የሚያሳዝነኝ በእውነት በጣም ምስኪን ነው እንደምትመለከቱት። ዝናብ ቢመጣ ደግሞ ብላችሁ አስቡ። አሁን በዓሉ ግን የፍቅር ቢሆን በዓሉ ምናምን ቢሆን ምን ይደረግ ነበር? ህዝቡ እያያዘ ወደ ቤቱ እያበላ የመጀመሪያው ጊዜ እንደዚህ አድርጎ ነበር ሰው እያበላ እያጠጣ ውሃ እየሰጠ ምናምን። አሁን እነሱ እስኪመጡ ቤቱ ተደበቀና ፌስቡክ ላይ ተጻፈ። ምን ብሎ ሄደዋል አዲስ አበባዎች ውጡ ብለው ጻፉ። ከዛ ልጆች እንደዚህ ወጣ እያሉ አዩ። ይሄ ለምን ሆነ? በግድ ህዝብ ላይ ስለተጫነ ዋቄፈናዎቹ እየለመኑ እንዲህ አታርጉብን እያሉ እምነታቸው ተጥሶ ማለት ነው። ኢቲቪ እንኳን ወረመ። ተመልከቱት። ኢቲቪ ወርሞ የመስቀለት ኢሬቻ ለጥፎ ፕሮፋይል ፒክቸሩን ሁላ ቀይሮ ማለት ነው። ዋቄፈና ሆነ እሱ ራሱ። በዚህ መጠን ትግሬዎቹ አልደፈሩም። በእውነት ትግሬዎቹ አልደፈሩም በዚህ መጠን። ይህ ግን ስንቴ አሁን ፋና ላይ ያሉ ስንቴ ኧረ አውርዱ እየተባሉ ስንት ነገር እየጻፉ አወረዱ እና ሀገሪቷ የሆነ ልህ ውስጥ ተገብቷል። ሌላ የለም። አሁን እንግዲህ ሌላ ፕሮጀክቱ ምንድነው? ወደ ቀይ ባህር መሄድ ነው። አሁን ድሮ በአማርኛ አማራዎቹ ይዘፍኑ፣ በትግርኛ ወላይታ ምናምን ይዘፍኑ። አሁን ኦሮሞ ብቻውን እየጮኸ ነው። ቤንገላነ ዲማ ደምና እንደዚህ አንድ ዘፈን አውጥቷል። የአትሌት እጅጋየሁ ዲባባ ባለቤት እነ ቃሲም ቀመር ዩሱፍ እና እነ ዮሳኒ ጌታሁን የሚባለው ባለ ጊዜ የሚሉት መሰለኝ ዘፈን አውጥተዋል። ቀይ ባህር እያሉ ነው። እስቲ መስማት